ዛሬ በጣም ልቤን የነካ አንድ ቃል ላካፍላችሁ። በጣም የገረመኝ እግዚአብሔር ለኛ ያለው ፍቅር ነው። እውነት እውነት እላችኋለሁ ጌታ ይወድሻል፣ ጌታ ይወድሃል የሚለው ቃል እግዚአብሔር ለኛ ያለው ፍቅር አይገልጸውም። ለአንቺ ያለው ፍቅር አይገልጸውም። ስለ ኃጢአተኛው ሰው ያለው ፍቅር አይገልጸውም። በጣም የሚገርመኝ ቃል አለ። ምሕረት ከሕይወት ይበልጣል ይላል ዳዊት ሲናገር፣ ምሕረቱ ከሕይወት ይበልጣል ይላል። ሊተርሊ ለእኛ ለኃጢአተኞች፣ ለእኛ ለማይገባን ሰዎች ሊምረን የልጁን ሕይወት ነው ያጣው እግዚአብሔር ማለት ነው። እኛ እኮ አይገባንም እና በብዙ ሁኔታ ውስጥ ስለምናልፍ ባለማወቅ በተለያየ ነገር ውስጥ ጠላትም የሚዋሸን ነገር አለ፣ ሰዎችም የሚያወሩን ነገር አለ። ድካማችን የትላንትና ማንነታችን ያስታውሱናል እና ከዚህ የተነሳ በሕይወታችን በነቀፌታ ውስጥ እንኖራለን። እግዚአብሔር ያሰጠን ነቀፌታ፣ ሳናውቅ የተሸከምነው ነቀፌታ። ይህ ግን እውነት ሲገባን፣ በክርስቶስ የተወደድንበት ፍቅር ሲገባን አሸንፈን እንሄዳለን። ለካ የኔ እድል ፈንታ አይደለም እግዚአብሔር ለእኔ ሰጠኝ። እግዚአብሔር ነቀፌታን አልሰጠኝም። ነቀፌታዬን አስወግዷል በክርስቶስ ኢየሱስ። እኔ የተማርኩኝ ሰው ነኝ። እኔ ምሕረት የበዛልኝ የልጁ ደም ሊያነጻኝ ዘንድ ሊፈውሰኝ ዘንድ የፈሰሰልኝ በዋጋ የተገዛውኝ ነኝ። ስለዚህ በነፃነት እንድኖር ክርስቶስ ስለ እኔ ሞቷል፣ ስለ እኔ ህይወቱን አጥቷል ብለን በኮንፊደንስ በእምነት በሰውም በእግዚአብሔር ፊትም በጠላት ፊትም የምንቆምበትን አቅም ተቀብለናል። ስለዚህ እንድትደበቂ፣ እንድትሰወሪ፣ እንድታፍሪ፣ አንገትሽን እንድደፊ የእግዚአብሔር ፍቃድ አይደለም። ጌታ ለአንዴና ለመጨረሻ ጊዜ ነፃ አውጥቶናል። ዛሬም በጌታ በኢየሱስ ስም ከዚህ ከምሰሙት ቃል የተነሳ በተለያየ ነቀፌታ አንገታችሁን ደፍታችሁ ያላችሁ ከእግዚአብሔር ምሕረት ከእግዚአብሔር ፍቅር የተነሳ ይህንን ፍቅርና ምሕረት በማስተዋል በጌታ በኢየሱስ ስም ከነቀፌታችሁ መውጣት ሆነላችሁ። ከምትሰጉበት ነቀፌታ፣ ከምትፈሩበት የትላንትና ታሪክ ሰዎች ከሰጧችሁ ስም፣ ጠላት ከሰጣችሁ ስም ነቀፌታ፣ ያለፈ ታሪክ፣ አሮጌ ምዕራፍ በጌታ በኢየሱስ ስም ከእናንተ ላይ የረገፈ ይሁን። በጣም የሚገርመኝ ቃል በማቴዎስ ወንጌል ምዕራፍ 8 ላይ እንደዚህ ይላል። አንድ ቁጥር ናት፣ ላንብብላችሁ። ጌታ እንዴት መልካም ነው! በእውነት የእግዚአብሔር ፍቅር እንደገና ይንካችሁ፣ የሚፈውስ እንደገና እንድትቆሙ የሚያደርግ ጠላትን እንድታሸንፉ የሚያደርግ ሁኔታን አልፋችሁ እንድትሄዱ የሚያደርግ የእግዚአብሔር ፍቅር እንደገና በልባችሁ ይፍሰስ። ወሰን የሌለው ገደብ የሌለው በራሱ ልክ ወዶሃል ያለ ገደብ። ኢየሱስ ጌታ ነው። ማቴዎስ ወንጌል ምዕራፍ 8 ቁጥር 1 ላይ እንደዚህ ይላል። ከተራራም በወረደ ጊዜ ብዙ ሕዝብ ተከተለው። እነሆ አንድ ለምጻም ሰው ወደ ኢየሱስ ቀረበና ከፊቱ ተንበርክኮ እየሰገደለት ጌታ ሆይ ብትፈቅድስ ልታነጻኝ ትችላለህ አለው። ቀጥሎ ያለው ቃል ነው በጣም የሚገርመኝ። ኢየሱስም እጁን ዘርግቶ ዳሰሰውና ፈቃዴ ነው ንጻ አለው። ፈቃዴ ነው ንጻ። ዩሲ በእስራኤላውያን ዘንድ አንድ ሰው ለምጻም ነው ማለት ሊተርሊ በእነሱ ካልቸር እግዚአብሔር የረገመው ሰው ነው ብለው ነው የሚያስቡት በታሪክ። እና ለምጽ የኃጢአት ውጤት ነው፣ የኃጢአት ክፍያ ነው በብሉይ ኪዳን። እና ይሄ ኃጢአት ምናልባት ይሄ ሰው እሱ በሰራው ኃጢአትም ላይሆን ይችላል፣ በአባት በእናት በዘር ኃጢአት ሊሆን ይችላል። ይሄ ሰው ለምጻም የሆነው ሲወለድ ጀምሮ ለምጻም ሆኖ የተወለደ ሰው ሊሆን ይችላል። ሂደትን ነው እና እድሜ ልኩን ይሄ ሰው ከጓደኞቹ ተለይቶ ከቤተሰቡ ተለይቶ ከሰፈር ተለይቶ ነው ያለው። ይሄ ሰው ሁሉም ቦታ መሄድ ላይከለከል ይችላል። የሆነ ቦታ ላይ ይሄዳል፣ ሁሉም ቦታ አይከለከልም። የሆነ ሰፈር ይሄዳል፣ ሁሉም ቦታ ግን መግባት አይችልም። የሆነ ሊሚቴሽን አለ በህይወቱ። በህይወት አለ እኮ ይሄ ለምጽ መብላት አይከለክለውም፣ ማውራት አይከለክለውም፣ ማየት አይከለክለውም። ግን ከጓደኞቹ ጋር እንዳይቀላቀል
በቤተሰቦቹ ፊት በድፍረት እንዳይቀላቀል፣ እንዳያወራ፣ በሚፈልገው ቦታ ላይ በድፍረት እንዳይገኝ አድርጎታል። ሊሚት አድርጎታል። ከጓደኞቹ ለይቶታል። እንደሚገባ እንዳይመላለስ አድርጎታል። በሰው በእግዚአብሔር ፊትም ኮንፊደንስ እንዳይኖር አድርጎታል። በሕይወት እያለ እየበላ እየጠጣ ግን ገደብ አለበት። እየሄደ እየተመላለሰ እየተራመደ እየሰራ ግን ገደብ አለበት። ስለዚህ ተለይቶ ብቻውን ይኖራል። እንደሚፈልገው በሕይወት አለ፣ ግን እንደሚፈልግ አይኖርም። ስለዚህ ያየው ሰው ሁሉ በባህሉ የሚታሰበው እግዚአብሔር የረገመው እግዚአብሔር የማይፈልገው የቁጣ ልጅ እንደሆነ አድርጎ ነው የሚታሰበው። ይህ ሰው ኃጢአት ሰርቶ ላይሆን ይችላል፣ የቤተሰብ ኃጢአት ሊሆን ይችላል ይህንን ለምጽ ያመጣበት። ስለዚህ እድሜ ልኩን በጥያቄ ውስጥ ነው ያለው። ለምንድን ነው መኖሬ ትርጉም ምንድን ነው? ምክንያቱም ሊሚቴሽን እና ሰው ሁሉ የሚያውቀው ነቀፌታ አለበት። ከዛ የተነሳ እየኖረ ግን እየኖረ አይደለም። እየበላ ግን እውነት እየበላ አይደለም። እየሳቀ ግን ሳቁ ሙሉ አይደለም። እየሰራ ግን የህይወት ትርጉም መውጣት ይወጣል ይገባል፣ ግን ሙሉ የሆነ የህይወት ትርጉም የለውም። ማንም ሊመልስለትና ሊፈታለት የማይችል ጥያቄ አለበት። ወዴትም አይሄድም፣ ወዴትም ሄዶ መልስ አያገኝም። ስለዚህ አማራጭ ስለሌለው ለምጹን ተሸክሞ በገደብ ውስጥ ይኖር ነበር። በነቀፌታ ይኖር ነበር። ተለይቶ ይኖር ነበር። አንድ ቀን ግን ነቀፌታውን ማስወገድ ነፃ ሊያወጣው የሚወድ ለነፍሱ ነፃነት፣ ለህይወቱ ነፃነት፣ ስለሱ ግድ የሚለው ክብሩን ጥሎ ከሰማይ ሰማያት የወረደ አምላክ ሆኖ ሰው የሆነ አምላክ ሆኖ በሰው መልክ የመጣ አምላክ ሆኖ እንደ ሰው ስጋ የለበሰ አንድ ኢየሱስ የሚባል በሰፈር ሲያልፍ አየ። ይሄ እንደ ካህናት አይደለም፣ እንደ ሌሎች ሃይማኖት መሪ አይደለም፣ ከዚህ በፊት እንደመጡትም ነብያት አይደለም። ነብያት አይጠጉትም፣ ካህናት አይጠጉትም። ይሄ ሰው ግን ይሄ ኢየሱስ ስለጠፋው ነው የመጣው። በብቸኝነት ስለሚኖሩ ነው የመጣው። ስለተጣሉት ነው የመጣው። ስለተነቀፉት ነው የመጣው። ማንም ስለማይፈልጋቸው ስለ ደሆች እነሱን ሊያድን ብርቶችን ሳይሆን ለደካሞች ነው የመጣው። ይሄ ሰው ስለ እሱ ሰምቷል። ወደ እሱ ሄጄ ይሁን ፈውሰኝ ብዬ አልጠይቀውም። መብት አለኝ አልለው። መብት እንደሌለኝ አውቃለሁ። ሕግ ይመሰክርብኛል። ግን አንተ ማሪ እንደሆንክ ሰምቻለሁ። አንተ የጠፉትን ፍለጋ እንደመጣ ሰምቻለሁ። አንተ ለድሆች የምታዝን ስለ ምስኪኖች ሕይወትን ልትሰጥ የመጣ እንደሆነ ሰምቻለሁ። ስለዚህ ብትወድ አንጻኝና ዛሬ ነቀፌታዬ ከኔ ይወገዳል። ኢየሱስም ቀረብ ብሎ ነካው። ማንም ነክቶት አያውቅም እስከ ዛሬ። እናት አባቱም አልነኩትም። ምክንያቱም ለምጻምን የነካ ይወገራል፣ ይገደላል። እናት አባቱ የተጸየፉትን ኢየሱስ ቀርቦ ነካው። ዛሬ እነግርሃለሁ፣ በየትኛውም ሁኔታ ውስጥ ብትሆን ነቀፌታን እግዚአብሔር ያስወግድልሃል። ነቀፌታን ኢየሱስ ያስወግድልሃል። ወደ ኢየሱስ ቅረብ፣ ወደ ጌታ ቅረብ። ሰው የሚያውቀው ነቀፌታ፣ ሰው የማያውቀው ነቀፌታ፣ አንተ መቀበል ያቃተ ነቀፌታ፣ ሰዎች የሰጡ ነቀፌታ፣ ጠላት የሰጠ ነቀፌታ፣ ድጋም የሰጠ ነቀፌታ፣ በሙላት እንዳትመላለስ፣ በኮንፊደንስ እንዳትመላለስ፣ በእውነት ለእግዚአብሔር እንዳትኖር ያደረገ ያ ነቀፌታ እግዚአብሔር ያስወግድልሃል። በተለያየ ስርዓት ውስጥ ልትሆኑ ትችላላችሁ። ወደ ኢየሱስ። አይፈርድብህም፣ ይፈርድልሃል። አይገፋህም፣ አይጥልህም፣ ያነሳሃል፣ ይወድሃል። ስለአንተ ከሰማይ ሰማያት ክብሩን ጥሎ ዝቅ ብሎ ይሄ ወዳቂ የሆነውን የሰውን አካል ለብሶ እኔ እናንተን መስሎ በምድር የተንከራተተው እኔ እናንተን ፍለጋ ብዙ ነቀፌታ ያለባቸው ጠላት የነቀፋቸው ሰዎች የነቀፏቸውን ብዙ ነገር የነቀፋቸውን ሊድኑና ሊያመልጡ ለማይችሉ እነሱን ሊያስመልጥ ሊያድን እነሱን ነፃ ሊያወጣ ኢየሱስ መጥቷል። ጌታ ይወድሃል። በምንም አትያዝ። ነቀፌታህን ይዘህ ወደ ጌታ ቀረብ። እሱ ይነካል። ሌሎች ቢጸየፉ አይጸየፍም። ሌሎች ቢገፉ አይገፋህም። ና እስከ ነቀፌታ ና ወደ ኢየሱስ። እሱ ነቀፌታህን ያነሳልሃል። ከህይወት ላይ ነቀፌታ አንስቶ ነፃ ያወጣሃል፣ ይፈውስሃል፣ ለክብሩ ይጠቀምሃል።